ፍቅሮ ቢጠማ የሀበሻ የውማው ስፍራው ሀሪማው ከተወልዷል ከተማው ፍቅሮ ቢጠማ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወደ ፋጥማ ቤተሰቦች ሰላም ናችሁ? አይኔ አልሐምዱሊላህ ደህና ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ጥፍት ብዬ ነበረ። ዛሬ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እሱም ያው እንግዲህ የጠፋሁበትን በሌላም ቪዲዮ እነግራችኋለሁ። ዛሬ ብቅ ስል ደግሞ የምስር አሰራር ይዤላችሁ መጥቻለሁ ማለት ነው። አልጫ ምስር ልሰራ ነው። ያው ለራሴ ብቻ ነው የምሰራው፣ ነገራችን ላይ ለሰው አይደለም፣ ለነፍሴ ብቻ። ከዛ ሽንኩርት እንደዛ አንድ ራስ ሽንኩርት ወይና አንድ ራስ ቲማቲም ነው ያመጣሁት። ያው ለኔ ብቻ ስለሆነ የምሰራው አንድ ራስ ቲማቲም አንድ ራስ ሽንኩርት ነው ያደረኩት። እናንተ በርከት አድርጋችሁ የምትሰሩ ከሆነ ሽንኩርቱን በርከት ማድረግ ትችላላችሁ፣ ቲማቲሙንም እንደዛው ማለት ነው። እናማ ያው አጥቤ ጥጄዋለሁኝ መጀመሪያ ላይ እንዳያችሁት። አንድ ጊዜ ገንፈል እስከሚል ድረስ ምስሩ እዝኩሩላህ የዝኩሩኩም። ሽንኩርቴ እንደዛ አንድ ራስቱን ከተፈ ካረኩትኝ በኋላ ቲማቲሜን አጥቤ ያመጣሁኝ። ሳጭ ላይ ነው በነገራችን ላይ የምሰራው። ሳጭን አጠብኩኝ። ከዛ ሽንኩርቴን አሁን ሳጭ ላይ አደርጋለሁኝ ማለት ነው። ዝጥጄዋለሁኝ አንድ ጊዜ እስከሚገነፍል ድረስ ጠብቀዋለሁ ማለት ነው ምስሩን። ከዛም ሽንኩርቴን ወደ ሳጬ አደረግኩኝ። ከዛም አሳምሬ ግጥም አርጌ ቀስ ብዬ አቁላላታለሁ ማለት ነው፣ ሽክን አርጌ። ከዛ አሁን ቲማቲሜን ከትፋለሁኝ ማለት ነው። እንደዛ አርጌ ክድና አረገውና ቲማቲሜን አንድ ራስ ቲማቲም አምጥቻለሁ። ከዛ ሳምሬ ከትፋታለሁኝ ቲማቲሚቱን እንደዚህ ካጠብኳትኝ በኋላ ደቅቅ አርጌ ከትፋታለሁኝ። እናንተ መፍጨትም ትችላላችሁ በርከት ያለ ከሆነ። እኔ ግን በርከት ያለም ስለማልሰራ እንደገናም ደግሞ ቲማቲሙ የበሰለ ስለሆነ ፍርስ ይላል ብዬ በእጄ ነው የከተፍኩት ማለት ነው። በመኪና መፍጨት ትችላላችሁ በርከት ያለ የምትሰሩ ከሆነ። እንደዚህ አንዳንድ ጊዜ ምግብ በጣም በተለይ ስደት ዓለም ያለ ነው ይሰለቸናል ከምር አንድ አይነት ምግብ ሁሌም። እና እንደዚህ ቤት ውስጥ በመናገኘው ምስር ሰርተን መብላት እንችላለን ማለት ነው። በቂጣም ቢሆን ራሱ ማለት ነው። እንጀራ መጋገር እንችላለን። ያው እንግዲህ ያው ካለንበት ሰዎች አንፃር እንጂ እኔ አሁን እንጀራ ለራሴ ጋግሬ ነው የምበላው። አትከለክለኝም መዳም ማለት ነው። በረካቱንና ትላላችሁ። በዛው አጋጣሚ ግን ብዙዎቻችን ተራሳችን ስንፍና እንጂ አይከለክሉም ሰርታችሁ ብሎ ይላሉ። አልሐምዱሊላህ ረቢል ዓለሚን። በመዳም ቤት መብላት ትችላላችሁ ማለት ነው። ቂጣ ሁሌም አንጀትም ይደርቃል ያሰለቻልም ማለት ነው። እንደዚህ ከተፍኩኝ ቲማቲሜን ወደ ሳህና ላይ ያደረኩኝ። እንደዚህ ካረኩትኝ በኋላ አሁን እንትኔን ሸቅልና ሽንኩርቴን አቆላላለሁ ማለት ነው። ያው አንድ ጊዜ ግንፍል፣ በነገራችን ላይ አንድ ጊዜ ግንፍል እስከሚል ብቻ ነው የምጠብቀው። ያው ግንፍል አለ ማለት ነው። ምክንያቱም ይሄ ክክ ስለሆነ አይቆይም ሲበስል እና በኋላ ሽንኩርትና እንትኑ ጋር እንትን ሲል ስለሚበስል አንድ ጊዜ ብቻ ግንፍል ሲል ታጠፉታላችሁ ማለት ነው። ከዛም በኋላ ሽንኩርቴን ከስር አያይዝና አሳምሬ እንዲበስልልኝ አቁላለዋለሁ ማለት ነው። ሽንኩርቱን እንደዚህ ክድን አርጌ ግጣም ዘይት አርጌ አቁላለዋለሁኝ። እንደምታዩት አሁን እሳቱን ሸቅየዋለሁ። ከዛም ዘይት ትንሽ ነው የተጠቀምኩትኝ። ያው እኔ አላበዛሁም ማለት ነው ዘይት፣ ምክንያቱም መጨረሻ ላይ ቅቤ ስለማደርግበት ትንሽ ነው የተጠቀምኩት ማለት ነው። በተለይ እንደዚህ በስደት ላይ ያላችሁ ልጆች ከምር በሽተኛ ነው የምትሆኑት። ምን ጊዜም ኩብስ፣ ምን ጊዜም ቂጣ። አንዳንዶቻችን ከስንት አንዳንዶቻችን ጭራሽ ሩዝ አንወድም። እኔ ራሴ ሩዝ አልወድም።
እንደኔው ደግሞ ትኖራላችሁ ሩዝ የማትወዱ ማለት ነው። እና በቤት ውስጥ እንጀራ ጋግራችሁ መብላት ትችላላችሁ። እንግዲህ የጤፍ ዱቄት ማስፈጨትም ትችላላችሁ። በነገራችን ላይ ሀገር የጤፍ ዱቄት አለ። እኔ እስከዛሬ ያ አላህ ያ አላህ የጤፍ ዱቄት እዛ የሚያስፈጩበት ቦታ አለው። እንደ ወፍጮ እንደ ኢትዮጵያ ወፍጮ ያላለና እዛ ማስፈጨት ትችላላችሁ። በሌላም ቪዲዮ ሰራላችኋለሁ ስለ አቦካኩ ጤፍ ዱቄት እንዴት አድርጋችሁ ማስፈጨት ወይም ዱቄቱንም መግዛት ትችላላችሁ ማለት ነው። አሁን እዚህ እንደምታዩት እንዳያችሁት ይሄ ነጭ ሽንኩርት ነው ማለት ነው። ያው ነጭ ሽንኩርት ተጠቀምኩኝና በወራት ያሳያችሁ። በወራት በአይነት ነው ሙሸከል ነው ሁሉም አይነት ማለት ነው። ትንሽ ይለባለባል ያው ቢሆንም ግን እኔ በጣም ነው የምወደው ይሄንን በወራት ማለት ነው። ሁሉም አይነት አለው። ከዛም እንደዚህ እሳቱን ቅንስ አድርጌ ነው እንትክትክ ያረኩትኝ። እሳቱን ቅንስ አድርጋችሁ ከዛ ትንሽ እንጅብል ተጠቀምኩኝ። ይሄ እንጅብል ነው፣ እንጅብል ዱቄት ማለት ነው። ቦድራው ካላችሁ ቦድራ መጠቀም ትችላላችሁ። ቦድራውም ከሌላችሁ ፍሬሹም ካላችሁ በጣም አሪፍ ነው። እንደውም ከቦድራው ፍሬሹ በጣም ጣዕም አለው። እንዳልኳችሁ ይሄ በርበሬ ነው የሚመስለው። ይሄ በወራት ነው ወይም ቅመም ነው ማለት ነው። ሁሉም አይነት ቅመም ነው። ከዛም እንደዚህ እንትን ከነካካሁትኝ በኋላ ግጥም አደርገዋለሁ ማለት ነው። ለራሱ ቀስ ብሎ እሳቱን ቅንስ አድርጌ ግጥም አድርጌ ተዋለሁ። እንደዚህ ከነካካሁት በኋላ በራሱ ጊዜ ይበስላል እላችኋለሁ። እንትክትክ ብላ እንድትበስል ማለት ነው። እንደዚህ ግጥም አድርጌ ተዋለሁ ለራሱ። ከዛም ከትንሽ ደቂቃ በኋላ ከፍት አድርጌ እንደዚህ ነካካቸውና ቲማቲሜን ጨመርኩ። اللهم صل على سيدنا محمد وآله وصحبه وسلم ቲማቲሜን ከጨመርኩኝ በኋላ ደግሜ ትንሽ ከድነዋለሁ ቲማቲሙ እንዲበስል ማለት ነው። ቲማቲሙ በነገራችን ላይ በስል ያለ ስለሆነ ብዙም አይቆይ የምልህ ነው። ያው እንግዲህ ምልህ የምጠቀመው እኔ የባህር ነው ጨው ማለት ነው። እንደ ኢትዮጵያ ያለ በጣም አሪፍ ነው። በነገራችን ላይ የባህሩ ጨው ጥሩ ነው። ዱቄቱ ምልህ እዛ ሀገር ላይ ተምትጠቀሙ የባህሩ ምልህ በጣም አሪፍ ነው። እንደዚህ ክድና አረኩትኝ። ደግሞ ምልህ ወይም ጨው ቶሎ እንዲበስል ያደርገዋል ቲማቲሙ ማለት ነው። ምግብ ስትሰሩ ቲማቲም ጨምራችሁ ጨው ከጨመራችሁ ቲማቲሙን ቶሎ እንዲበስል ያደርገዋል ምልሁ ወይም ጨው የምንጨምረው ጨው ማለት ነው። ከዛም በኋላ እንደዚህ ትንታለልችልኝ በኋላ እየበሰለ ነው። እናማ ገንፈል አድርጌ የተውኩትን ምስር አምጥቼ ድብልቅልቅ ያረኩት እላችኋለሁ። አይዋ እንደዚህ አምጥቼ በሌላ ድስት ትንሽ አንድ ጊዜ ገንፈል አድርጌዋል ነበረ። እንደዚህ ካረኩትኝ በኋላ አዋህጄ ነጋግቼው ከርነዋለሁ ማለት ነው። በጣም እንዴት እንደሚጥም ልነግራችሁ አልችልም። እዚህ ቃሪያዬን ከትፌ አለውኝ። ከዛ እንደዚህ ካረኩኝ በኋላ ክድና አደርገዋለሁ ማለት ነው። እንዲብላላና እንዲንተከተክ አብሮ እንደዚህ ከትንሽ ደቂቃ በኋላ ቃሪያዬን አስገባሁኝ። እናም እንደዚህ ብስል ብሎ በስሏል። ያው እንትኑን ስላረኩት ነው እንጂ ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ትተውታላችሁ። ልነግራችሁ አልችልም። ጣምናው ማለት ነው ቤተሰብ። ያው እንግዲህ እንደዚህ አንዳንድ ጊዜ በአረብ ቤት ሆነን አንድ አይነት ምግብ ስለቸት ሲለን እንደዚህ እየሰራችሁ ሞክሩ ብሉ ላችኋለሁኝ። እናንተ ጤና ስትሆኑ ነውና ሁሉንም ነገር የምትሰሩት። ደግሞ ቅቤ ነው የተጠቀምኩትኝ። ያው መጨረሻ ላይ ቅቤ ነው ያረኩትኝ ማለት ነው። እንደዛ አርጌ ቅቤ ነው መጨረሻ ላይ ተጠቀምኩ። ምክንያቱም ፊት ላይ ዘይት ብዙም አላበዛውም ማለት ነው።
እንደዚህ መጨረሻ ላይ ቅቤ መጠቀም ስለፈለግኩኝ ነው። እንደዚች አያርጋችሁ ሽክ አርጋችሁ ሰርታችሁ ብሉ እላችኋለሁ። ውድ የመዳም ቅመሞች፣ እንግዲህ ለቤት አዲስ የሆናችሁ አዲስ ጀማሪ ነኝ ሰዓትም አልሞላለኝ ብሎ አስቸግሮኛል እላችኋለሁ። ውዶችዬ አጠነካክሩኝ፣ ላይክ አድርጉኝ፣ ሼር አድርጉልኝ እላችኋለሁ። እንግዲህ ይችን ትመስላለች የዛሬቱ የኔ አልጫ የሰራኋት የምስር አልጫዬ። በሌላም ቪዲዮ እስከምንገናኝ ሰላም ሁኑልኝ ስላችሁ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እና የውዘ እንጀራዬ ደግሞ እንጀራ እንትን ብዬ የማስቀምጠው እኔ እንትን ነው ማለት ነው፣ ፍሬዘር ነው እንዳይበላሽ ፍሬዘር ስለማስቀምጠው ክም ብሏል ማለት ነው። አሁን ይህንን አላቅቄ ማለት ነው እላሞቀው ነው። እንደዚህ ምግብ እንትን ስትሉ ፍሬዘር ስታስቀምጡት አይበላሽም። ያ ረብ እንደገና ደህና ይሆናል ማለት ነው። ያው እንግዲህ ላይክ ሰብስክራይብ እያደረጋችሁ ይህንን ይመስል ነበረ የዛሬው ቆይታ። ሰላም